ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአሚና የኢትዮጵያ መዲ ቤተሰቦቼ እንዴት ናችሁ? ሁሌ ሰላም ናችሁ ወይ? ክርስቲያን ወገኖች ሁላችሁንም ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን ሁላችንንም ማለት ነው በያለንበት። ያው እንግዲህ ደግሞ በዚህ ብቅ ብያለሁ። ያው አንድ ሙእሚን አንድ ሙስሊም ያው ተስፋ አይቆርጥም ማለት ነው እና ያው ያኛው ቻናሌ ስንት ከደከምኩበት በኋላ ያው አልቀበል ብሏል ማለት ነው። እና ኢንሻአላህ ደግሞ ተስፋ አልቆርጥም ብያው በዚህ ብቅ ብያለሁኝ። እንግዲህ ሰብስክራይብ አድርጉኝ ነው የምለው። ሰብስክራይብ ሼር አድርጉልኝ እስቲ አበረታቱ ደግሞ በዚህ ማለት ነው። እና ያው የማዳም ቅመሞች መቼም ታውቁታላችሁ ዩቱብ አደከመኝ ምናምን ብንልም ላይገባቸው ይችላል ማለት ነው። ግን እኛ በተለይ ሰው ቤት ያለን አረብ ሀገር ያለን የማዳም ቅመሞች በጣም ዋጋ ያስከፍላል ማለት ነው። ወላሂ ዋጋ ያስከፍላል። በተለይ እኔ ሰብስክራይቡ ችግር የለውም እንዶ ሰብስክራይቡ አንደኛ ሰብስክራይቡ 1000 ነው፣ ቀላል ነው። ግን ሰዓቱ በጣም 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 ያደክማል ማለት ነው ከምላችሁ በላይ። እና አሁን አዳዲስ ጀማሪዎች ትኩረታችሁን ለሰዓቱ ብታደርጉ ነው የምለው። ለምን ሰብስክራይቡ ይሞላል፣ ችግር የለውም። በየኮሜንቱ በየቪዲዮ በየግሩፑ ላይ መደማመር ይቻላል ማለት ነው። ያው ቢያነሳም እያነሳ ትዕግስትንም ቢፈታተን ግን ሰብስክራይቡ ቀላል ነው ማለት ነው እንደኔ። ግን ትኩረት ማድረግ ያለባቸው ሰዓቱ ነው። እና ወላሂ በቃ ምንም ቢሆን ምንም በቃ በራሳችሁ ስራ የሰው ቪዲዮ ምናምን ሳታደርጉ ተጠናከሩ ነው የምለው። በጣም ከባድ ነው ብቻ። እኔም ያው የተወሰነ እንደዚህ የፎቶ ምናምን እያደረኩኝ ገብቼ ነው አሁን ይኸው ዩቱብ ያልቀበላለ ማለት ነው። አልቀበላለ መለሰ እና ኢንሻአላህ ደግሞ በዚህ ብቅ ብያለሁኝ። ኢንሻአላህ ይሄን ደግሞ አሳድገዋለሁ። እንግዲህ ሰዓቱ ነው ዋጋ የሚያስከፍለው። ኢንሻአላህ እሞክራለሁ እንግዲህ ስበቡን አደርሳለሁ ማለት ነው። እና ሰብስክራይብ አድርጉ፣ ሼር አድርጉልኝ፣ ያው አበረታቱ ማለት ነው ውድ ቤተሰቦቼ። እናንተም እንግዲህ ጎብዙ፣ ተስፋ አትቁረጡ። ብዙ ተስፋ የሚያስቆርጥ ነገር አለ ዩቱብ ላይ ማለት ነው። ዩቱብ ግን የሆነ ምንም ርህራሄ የለውም። ወላሂ ላዚም እንዴት ደክመን እንዴት ሁነን እንዴት ተሰቃይተን እዚህ እንዳደረስ ነው አላህ ነው የሚያውቀው ማለት ነው። እና እሱ ግን ምንም ምህረት የለውም። በቃ አስተያየት የለውም። እና በጣም ነው የሚከብደው። ብቻ አልሐምዱሊላህ። እስቲ ኢንሻአላህ ይህንን ደግሞ ኢንሻአላህ እንግዲህ አሳድጋለሁ ብዬ ተነስቻለሁኝ። እና አበረታቱኝ፣ ከጎን የሆኑ ተስፋ እንዳቆርጡ እንግዲህ ዩቱባችሁም እንደኔ እምቢ ያላችሁ ተስፋ እንዳቆርጡ ማለት ነው። የተቀበላችሁም ደግሞ ኢንሻአላህ መጨረሻውን አላህ ያሳምረው። የምትጠቀሙበትም የምትጠቅሙበትም ያድርግላችሁ። ጠንክሩ፣ በርቱ ነው ምለው ወላሂ። ለምን እኛ በቃ ዩቱብ መስራት በጣም ያኔ ቀላል ነው። አንዱ እንደዚህ ዩቱበር አሁን እያስተዋወቁላቸው በቃ በሳምንት በ15 ቀን በወር በቃ ሁሉ ነገር ተጠናቆ ሞኔታይዜሽን ምናምን አስደረገው ይሄው እየሰሩ ነው። ግን የማዳም ቅመምን ማንም እኛ እነሱን ከመመልከት ይልቅ ያኔ እነሱ ለኛ ምንም የሚያደርጉት ነገር የለም። በቃ እነሱ ናቸው እኛንን እንጂ እነሱን የምናውቃቸው እነሱ እኛን አያውቁንም ማለት ነው። እና ስበሳችን ነው መበረታታት ያለብን ሀቂቃ። እንደው ድንገት ያኔ አገር ስንሄድ ብንሰራበት ማለት ነው። እና
እነሱ ያው የራሳቸውን ነው በቃ ቢከፍቱላቸውም ቢያሳድጉላቸውም ሰራተኛ አይነት እያሉ እህቶቻቸውንም በቃ አለ አይደል በተለያየ መልኩ የራሳቸውን ሰው ነው የሚያሳድጉት ማለት ነው። እኔ በጣም ብዙ ዩቱበሮች ጠይቂያቸዋለሁ የሆነ የሚቀበል መስሎኝ የሆነ እንትን ይሄ ምንድነው ስልክ ቁጥር ነው ምናምን አልቀበል ብሎ መጀመሪያ ላይ ማለት ነው ቁጥር 2 ላይ ያኔ አሁን ይሄ ምንድነው ሙኒ ስታደርጉ ያኔ ከቁጥር 1 እስከ ቁጥር 3 አለ አይደለ ቁጥር 2 ላይ በጣም አስቸግሮ ነበርና እያዩ ነው ዝም ያሉት። አረ ይሄ እንደዚህ ቢሆን እንደዚህ ነው እንደዚህ በቃ አይመልሱም እንኳን ማለት ነው። ያኔ በቃ በጣም ነው የሚያሳዝነው። ግን በእንደዚህ አይነት ነገር እነሱ ቢተባበሩን እንደዚህ አንድ ላይ ሰብስበው ሰብስክራይብ ቢያስተራርጉን እነሱ ሸር ቢያደርጉልን ከነሱ ምንም የሚቀንስባቸው ነገር የለም ቢጨምርላቸው እንጂ ማለት ነው። ለምን ካምፓኒ ነው ዩቱብ ነው በቃ ለነሱም የሚከፍለው ዩቱብ ነው ለሌላውም ሰው የሚከፍለው ዩቱብ ነው። ወላሂ ግን እንደው አላህ የሁላችንም ልቦና ቅን እናስባለህ ያድርገን። ቅን አስተሳሰብን አላህ ይስጠን። ወላሂ ቀላሉ ነገር ሱብሃነከ በቃ በተለይ ማለት ነው በቃ ለነሱ እኮ ቀላል ነው፣ ለኛ ግን ያኔ አለማወቅ ኃጢአትነት አይደለም። አለማወቅ በቃ እንትን አይደለም። ይሄ ምንድነው ስላችሁ በቃ አንድ ሰው ካላወቀ ያ ነገር ለሱ ከባድ ነው። ያኛው ደግሞ ካወቀው ለዛ ሰውዬ ቀላል ነው። ግን እስበሳችን እየተባበርን አይደለም ያለ ነው ማለት ነው። ሁሉም በቃ ሪከርዳቸውን የመጀመሪያ ቀን ያዳምጡታል። በቃ ወይ ቃል ታዝነው ወይ የሆነ ነገር ልትል ነው ብላው ማለት ነው። ከዛ በኋላ ሪከርዳቸውንም ጭራሽ አያዳምጡትም ማለት ነው። እና እስበሳችን እንበረታታ ነው የምለው። ስለተከታተላችሁኝ ከልብ ነው የማመሰግነው። መልካም ውሎ። ሰላም አለይኩም ወራህመቱላሂ ወበረካቱ።